ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ዳግማዊ አጼ ሚኒሊክ ለጻድቁ አቡነ ተክለ ሃይማኖት ካላቸው ፍቅር የተነሳ በአዲስ አበባ ከተማ ስላስተከሉት ዳግማዊ ደብረ ሊባኖስ ስለተባለው ስለ ደብረ አሚን ተክለ ሃይማኖት ቤተክርስቲያን ምን ያህል ታውቃላችሁ? ደብረ አሚን ተክለ ሃይማኖት በአዲስ አበባ ሀገረ ስብከት በተለምዶ መርካቶ ተሰማ አባቀናው መንገድ አጠገብ የሚገኝ በጻድቁ አቡነ ተክለ ሃይማኖት መታሰቢያ የተሰራ ደብር ሲሆን የተተከለው በአጼ ሚኒሊክ ዘመነ መንግስት በ1896 ዓመተ ምህረት ነው። አጼ ሚኒሊክ ለአቡነ ተክለ ሃይማኖት የተለየ ፍቅርና አክብሮት ስለነበራቸው ቤተክርስቲያኑ እንዲተከል እንዳደረጉት ታሪኮች ይገልጣሉ። ታቦቱ አጼ ሚኒሊክና መኳንንቶቻቸው በተገኙበት በአቡነ ማቴዎስ ተባርኮ ወደ መቃኞ ሲገባ ንጉሱ አጼ ሚኒሊክ የህንጻ ቤተክርስቲያኑን መጀመር በዚሁ ቀን አሳወጁ። ድንጋዩ ከኮተቤ እንጨቱ ደግሞ ከመናገሻ እየተጓዘ የተሰራው ይህ ቤተክርስቲያን የእንጦጦ ራጉኤልና የመንበረ መንግስት ገብርኤልን ቅርጽ የያዘ ነው። ለዚህ ደብር መተከል ዋነኛው ምክንያት የደብረ ሊባኖሱ ተክለ ሃይማኖት ቤተክርስቲያን ከመናገሻ ከተማዋ አዲስ አበባ መራቁና ዳግማዊ ሚኒሊክ ለተክለ ሃይማኖት እንዳላቸው ፍቅር በየጊዜው ወደ ደብረ ሊባኖስ ገዳም ለመሄድ አለመቻላቸው ነበር። በተለይም ዋናው የንግስ በዓል በሚከበርበት ነሐሴ 24 ደንበኛ የክረምት ወቅት በመሆኑ ወደ ደብረ ሊባኖስ ለመጓዝ አስቸጋሪ ስለሆነ ይህ ደብር ሊተከል ችሏል። ምንም እንኳን የደብረ አሚን ተክለ ሃይማኖት ህንጻ ቤተክርስቲያንን ግንባታ በ1901 ዓመተ ምህረት ራሳቸው አጼ ሚኒሊክ ቢያስጀምሩትም ፍጻሜውን ግን ለማየት አልታደሉም ነበር። ከዛም በኋላ ልጅ ኢያሱ ሊያሰሩት ቢሞክሩም አልጨረሱትም። በኋላ ግን ንግስተ ነገስታት ዘውዲቱ ሚኒሊክ ገንዘብ ሰጥተው ቤተክርስቲያኑን አስፈጽመውታል። በተመሳሳይ ጊዜ ግንባታው የተጀመረው ደውል ቤትም ዘግይቶ በ1920ዎቹ መጨረሻ ነበር ፍጻሜውን ያገኘው። በሌላ በኩል የሰንበቴ አዳራሹ በ1960ዎቹ፣ መቅደሱ በ1976 ዓመተ ምህረት እንዲሁም በ1950ዎቹ የተጀመረው የግቢው አጥር ግንባታ በከተማው አስተዳደርና በምዕመኑ ትብብር በ1970ዎቹ ሊጠናቀቅ ችሏል። በጠቅላላ የቤተክርስቲያኑ ግንባታ ወደ 90 የሚጠጉ ዓመታትን የፈጀ ነው። የመጀመሪያዎቹ የደብሩ ካህናትም ከታቦቱ ጋር ከቅዱስ ኡራኤል የመጡ ነበሩ። እስኪ ስለ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የምታውቁትን ኮሜንት አድርጉልኝ።